መካከለኛው ምስራቅ ለዘመናት የሰላም አየር ርቦታል። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ መገደል ደግሞ ቀጠናውን ወደማይመለስበት የጦርነት አዘቅት ውስጥ ከቶታል። ኢራን ጥቃቱን ከፈጸሙባት አገሮች ማለትም ከእስራኤልና ከአሜሪካ በተጨማሪ ምድራቸውንና የአየር ክልላቸውን ላዋሷቸው የአረብ ሀገራትና ለጠላቶቿ ወዳጆች ብርቱ ክንዷን እያሳየች ቀጥላለች። በዚህም የኢራን ጥቃት ሳውዲ አረቢያ፣ ዱባይ፣ ኩዌት፣ ኢራቅና ሌሎች አገሮች ላይ ቢበረታም ጉዳዩን በዓይነ ቁራኝ የሚከታተሉ የቀጠናው ወታደራዊና ኢኮኖሚያዊ ተንታኞች ጥቃቱ የኢራን ወታደራዊ ጠበብቶች የመሩት ጥናታዊና ስልታዊ እንደሆነ አበክረው እየጠቀሱ ነው። ሆኖም ግን በዚህ ሁሉ ትርምስ ውስጥ አንድ አስገራሚ እውነት አለ። በሺዎች የሚቆጠሩ ሚሳኤሎችና ድሮኖች በየአቅጣጫው ሲበሩ፣ አንዲት ሀገር ግን ከዚህ ቁጣ ተለይታለች። ይህች ሀገር በኢራን እየተጠቁ ካሉ አገሮችና ከአሜሪካ ጋር የጠበቀ ወዳጅነትና ወታደራዊ ኢኮኖሚያዊ ስምምነቶች ቢኖሯትም ወደ ጦርነቱ በአገራቱ ጎን በመሆን ከመሳተፍ ተቆጥባለች። ይህች ሀገር ፓኪስታን ናት። The war in the Middle East has worsened the economic crisis in Pakistan. Most of its energy supplies are shipped through the Strait of Hormuz, which Iran has largely blocked for 5 weeks. As global oil and gas prices soar, how will Pakistan deal with the consequences?